የዓለም የቤት ውስጥ አትሌቲክስ ሻምፒዮና በሴቶች 1500 ሜትር ጉዳፍ ጸጋዬና ድርቤ ወልተጂ ለፍጻሜ አለፉ። በቻይና እየተካሄደ የሚገኘው ሻምፒዮና ኢትዮጵያውያን አትሌቶች የተሳተፉበት የሴቶች 1500 ግማሽ ፍጻሜ ውድድር ተካሂዷል። በምድብ 1 የተሳተፈችው አትሌት ጉዳፍ ጸጋዬ በ4 ደቂቃ ከ11 ሰከንድ ከ87 ማይክሮ ሰከንድ አንደኛ በመውጣት ለፍጻሜ ማለፍ ችላለች። በምድብ 3 የተሳተፈችው ሌላኛው አትሌት ድርቤ ወልተጂ ደግሞ በ4 ደቂቃ ከ12 ሰከንድ ከ25 ማይክሮ ሰከንድ በተመሳሳይ አንደኛ በመውጣት ፍጻሜውን ተቀላቅላለች። የለንደኑ ሂትሩ አየር ማረፊያ ሙሉ ለሙሉ አገልግሎት ማቋረጡን አስታወቀ። በአቅራቢያው በተነሳ እሳት ምክንያት ባጋጠመው የኤሌክትሪክ ፓወር ፍንዳታ መሆኑንም አስታውቋል። የለንደኑ ሂትሩ አየር ማረፊያ ከዓለማችን ትልቅ መጨናነቅ ካለባቸው አየር ማረፊያዎች መካከል አንዱ እንደሆነ ይታወቃል። የአየር መንገዱ አገልግሎት ማቋረጥ 1300 አካባቢ የሚሆኑ በረራዎችን እንደሚያስቀር ተረጋግጧል። ይህም 145000 መንገደኞችን ሊያስተጓጉል እንደሚችል ይገመታል። የአየር መንገዱ ባወጣው መግለጫ መሰረት ለአገልግሎት ክፍት መሆኑን መግለጫ እስከሚወጣ ድረስ ማንኛውም መንገደኛ በምንም አይነት ሁኔታ ወደ አየር መንገዱ እንዳይመጡ አስጠንቅቋል። የእሳቱ መነሻ መንስኤም ምን እንደሆነ በመጣራት ላይ ይገኛል። ክሪስቲ ኮንቬንትሪ 10ኛዋ የኢንተርናሽናል ኦሎምፒክ ኮሚቴ ፕሬዝዳንት ሆና ተሾማለች። ይህም የመጀመሪያዋ ሴት ፕሬዝዳንትና የመጀመሪያዋ አፍሪካዊት ፕሬዝዳንት አድርጓታል። የዓለማችን ትልቁን የስልጣን ወንበር በእጇ ለማስገባት ከ7 የተለያዩ ሰዎች ጋር የተፋለመችው የ41 ዓመቷ ዚምባብዌያዊት ኮሚቴውን በፕሬዝዳንትነት ካገለገሉ ቀደምት ግለሰቦች በእድሜ ትንሿ ለመሆን ችላለች። ኮንቬንትሪም ስራዋን በይፋ በጁን 24 እንደምትጀምር ተዘግቧል። የሱዳን ጦር ተፋላሚውን የሱዳን ፈጥኖ ደራሽ ኃይል በማሸነፍ ከ2 ዓመት ጦርነት በኋላ ካርቱም የሚገኘውን ፕሬዝዳንታዊ ቤተመንግስት መልሶ መቆጣጠሩን ወታደራዊ መሪዎች ገለጹ። በደስታ የተሞሉ ወታደሮች ጠመንጃቸውን ሲያወዛውዙ፣ ሲጮሁ እንዲሁም ተንበርክከው ሲጸልዩ በማህበራዊ ሚዲያ የተጋሩና ቢቢሲ ያረጋገጣቸው ቪዲዮዎች አሳይተዋል። በፈጥኖ ደራሽ ኃይሉ ተሸንፎ ከመዲናዋ ተባሮ የነበረው የሱዳን ጦር ከ2 ዓመት በኋላ መዲናዋን ካርቱምን መልሶ ለመቆጣጠር የተቃረበ ይመስላል። የሱዳን ፈጥኖ ደራሽ ኃይል እስካሁን አስተያየት አልሰጠም። የጦሩ ቃል አቀባይ ነቢል አብደላ በመንግስታዊ ቴሌቪዥን እንደተናገሩት ሰራዊታቸው በማዕከላዊ ካርቱም የሚገኘው ቤተመንግስትና ሚኒስቴር መስሪያ ቤቶችን መቆጣጠሩን ነው። ሰራዊታችን የጠላት ተዋጊዎችን ድባቅ በመምታት ከፍተኛ መጠን ያለው የጦር መሳሪያዎችን ማርኳል ብለዋል ቃል አቀባዩ። ካርቱም ለበርካቶች ህይወት መቀጠፍ የሆነው የአገሪቱ የእርስ በርስ ደም ፋሳሽ ጦርነት ከ2 ዓመት በፊት የተጀመረባት እንዲሁም ከፍተኛ ፍልሚያዎች የተካሄዱባት ናት። ጦርነቱ ከተጀመረበት ጊዜ ጀምሮ ፈጥኖ ደራሽ ኃይሉ አብዛኛውን የካርቱም ክፍል እንዲሁም የሱዳንን ምዕራባዊ ክፍል ተቆጣጥሮ ቆይቷል።